ሙባሪክ ይባላል። የዩኒቨርሲቲ ትምህርቱን በሱስ ምክንያት አቋርጦ ወደ ቤተሰቦቹ ጋር የተመለሰ ወጣት ሲሆን በዚህ ምክንያትም ቤተሰቦቹን በተደጋጋሚ በመበደሉ እሱን አግለውታል። እንዴትና መች እንደሆነ ሳያውቀው ራሱን ሱስ ውስጥ ያገኘ ወጣት ነው። ከዚህ ሱስ ውስጥ ለመውጣት ብዙ ጥረት ቢያደርግ መውጣት አልቻለም። በስተመጨረሻ የሱስ ተጠቂ ሆኖ ለመኖር ተገደደ። በአካባቢውም ጎበዝና ጠንካራ ተማሪ እንደሆነ ስለሚያውቁ የት ይደርሳል ብለው በጉጉት ይጠብቁት ነበር። እናቱም በተደጋጋሚ እሱ ከዚህ ሱስ ውስጥ እንዲወጣ ለማድረግ ብዙ ጥረት ብታደርግም ከዚህ ሱስ እሱን ማዳን ግን አልቻለችም። በዚህ ምክንያትም ከብዙ ሰዎች ጋር ይሄ የመሰለ ጭንቅላት ይዘህ አንድ ነገር ሳትጠቀምበት ምን ዋጋ አለው? አንተ ይሄ ሱሱ እየበላህ ነው። ጭንቅላት በልቶ ባዶ ቀፎ ላይ ያደረግ ነው። በቃ ቀፎ ልትሆን ነው። አረ በሱሱ ጭንቅላት ተበላ። አንተ ሰው የተጠቀምበት ይሄን የመሰለ ጭንቅላት። ሰሚራ ትባላለች፣ እህቱ ነች። ለረጅም ዓመታት አረብ ሀገር በስራ ላይ ቆይታ ብትመጣ የገዛ ወንድሟ የት ይደርሳል ብላ የጠበቀችው ልጅ ሱሰኛ ሆኖ ጠበቃት። ውሃ ሲወስድ እያሳሳቀ ነው እንደሚባለው እሱም በዚህ ሱስ ሳያውቀው ተዘፈቀ። በቃ ቀጣይ ህይወቱ ምን ይሁን እንዴት ይሁን አያሳስበውም። ሰዎች ስለሱ ብዙ ያወራሉ፣ ብዙ ይላሉ። ጉዳዩ አይደለም። ሰፈር ውስጥ አለ የተባለ ሱሰኛ ሆኖ ቀረ። በዚህ ምክንያትም የገዛ እህቱ እንኳን በሱ አፍራ ወንድሜ አይደለም አላቆም እስክትል ደረሰች። በተደጋጋሚ እሱን ከዚህ ሱስ ውስጥ ለማውጣት ጎረቤት፣ ሰፈርተኛው፣ መንደርተኛው ቢሞክርም እሱ ግን ከዛ ሱስ ውስጥ ራሱን ማውጣት አልቻለም። በዚህ ምክንያት ትላንትና የት ይደርሳል ብሎ ያሰባቸው ሀሳቦችን ሳያሳካ መላው ቤተሰቡ በሱ ምክንያት ማፈርና መሸማቀቅ ጀመሩ። እሱ ግን ለሁሉም ነገር ግድ የለውም። በዚህ ምክንያት መላው ቤተሰቡ ሰልችቶታል። ስለሱ ማውራት፣ ስለሱ መናገር፣ ስለሱ ጥብቅና መቆም ሰልችቶታል። ለካ ቤተሰብን በእኛ ተስፋ ይቆርጣል። የእህቱ ጓደኛ ነች። የእሱ እንደዚህ መሆን አሳስቧት ቆይ ለምን አላናግረውም ብላ ሄዳ ብታናግረው ፊት ነሳት። ማንንም ለመስማት ፈቃደኛ አይደለም። በማንም ለመመከር ዝግጁ አይደለም። በተደጋጋሚ ልትመክረው ሞከረች፣ ግን እሱ ምንም አይነት ፍላጎት አልነበረው። በዚህ ምክንያት የእሷ መምጣት በጣም አናዶት እሷንም ጥሏት ይሄዳል። እባክህን ትለዋለች። እባክህን። የእሷ እባክህን ለእሱ ምንም አይደለም። እሱ አሁን ላይ ማንንም ለማዳመጥ ዝግጁ አይደለም። ለዚህ ሁሉ ሰበብና ምክንያት የሆነው ምን አይነት ታሪክ ቢኖረው ነው? እስቲ ሙሉውን ቪዲዮ ከዚህ ቀጥሎ እንመለከታለን። ቀጣይ ክፍልም ስላለው ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰቡ ይሁኑ። የደውል ምልክቷን ተጭነው ቤተሰብ ይሁኑ። ቀጣይ ክፍሉን አብረን እንመለከታለን። ሱስ ውስጥ እንዴትና መች እንደገቡ አላውቅም። በዚህ ምክንያት የዩኒቨርሲቲ ትምህርቴን መጨረስ አቅቶኝ ትምህርቴን አቋርጬ የሱስ ጥገኛ ሆኜ ወደ ቤተሰብ ጋር ለመመለስ ተገደድኩ። የቲያትሪካል አርት የ3ኛ ዓመት ተማሪ ነበርኩ። ብዙ ማሳካት መፈልጋቸው ህልሞች ነበሩ፣ ግን ምን ዋጋ አለ? እኔ የምልሽ ጓደኛዬ፣ ይሄ ልጅ ወንድምሽ ነው አይደል? አዎ።
እና ቆይ ለምን እንዲህ ሲሆን ዝም ትይዋለሽ? ሱሱ ቢሆን አይሰማም። በቃ አንዴ ሱስ አደንዝዞታል። ምንም ነገር ብትይ አይሰማም። ወንድምሽማ እንዲህ ባንዴ ተስፋ መቁረጥ የለብሽም። እንዲሆነው እኮ በጣም ባጭር ጊዜ ነው። ጎን ሆነሽ ካገዝሽው ከዚህ ሱስ ማይወጣበት ምንም ምክንያት የለም። ይሄንን ያልሞከርኩት ይመስልሻል? እባክሽ ጓደኛዬ፣ እሱ ተስፋ የቆረጠው ይበቃል። አንቺም በሱ ተስፋ አትቁረጪ እባክሽን። ተኝሽ ብለሽ ከቤት አስወጥተሽ መሀል መንገድ ላይ ምን አድርጊ ነው የምትይኝ? በቃ ጓደኛዬ፣ እስከዚህ ስለሰኝሽኝ በጣም አመሰግናለሁ። ቻው፣ እንገናኛለን። እንዴ አንተ ዝም ነው የምትለኝ? በቃ እና ምን ልበል? እኔ እኮ ከዚህ በፊት ትሻላቅም እና ምን ይሁን? ታስቆመኝ መሞከር ነበረብካ። ፈልገሽ መሰለኝ መጣሽ። እንት ምን አይነት ንቀት ነው ጀርባህን ስተኝ የምታወራው? ከሆነ እንኳን አላየኸኝም። ቆይ አንተ ማን ነኝ ብለህ ነው የምታስበው? ንገረኝ፣ ምን ይዘጋሃል? አንተን እኮ ነው የማወራው። ጨርሽ። እኔ ተነስቼ ልሂድ ወይስ አንቺ ትሄጃለሽ? ልክ ነሽ ጓደኛዬ፣ በጣም የሚያስጠላ ጸባይ ነው ያለው። ይሄ መቼ የሚቀየር አይነት ሰው አይደል። ቆይ እሺ፣ እንዴት ነው ከሱ ጋር መግባባት የሚቻለው? አንቺ ትቆያለሽ መሰለኝ፣ እኔ ልሂድ። ቆይ እኔ ስለመጣው ነው? ምንም እኮ አልጨረስክም። አሁን ገና ነው። ለምን ትሄዳለህ? መሄድ ካለብኝም እኔ ሄዳለሁ። ቆይ እሺ፣ ምን አጠፋው? አስጠላው? ጥያቄ እኮ ነው የጠየቅኩህ። አንድ ነገር ላስቸግርሽ፣ ሁለተኛ አጠገቤ እንዳትደርሺ። ወይኔ እጄ ተቃጠለ። እጄ እንደዚህ የተቃጠለ ሱስ ገብቶ ምን ሊያደርግ እንደሚችል መገመት አቅቶኝ። ቆይ ግን ምን አይነት ደስታ ቢሰጥ ነው?